አየር ያስፈልገናል። ይሄንን አየር ደግሞ ሊሰጠን የሚችለው ችግኝ ስለሆነ ሀብለን ከ4 ቢሊዮኑ 5000 ዛሬ እንቀንሳለን። ሰላም ውድ ቤተሰቦቻችን፣ ዛሬ ምድራችንን ከድርቅ ከከባድ የአፈር መሸርሸርና እንደ ሐራማያ ካሉ የሐይቆች መድረቅ የታደገውን ታላቁን የአረንጓዴ አሻራ እውነተኛ ተጽዕኖ እንመለከታለን። ይህ ዘመቻ ተራ የዛፍ ተከላ ሳይሆን ስነ ምህዳሩን የመለሰ የዱር እንስሳትና አዕዋፋት መኖሪያ ያደሰ ትልቅ ተአምር ነው። ይህ አረንጓዴ አሻራ በሀገራችን ላይ ያመጣው አስደናቂ ለውጥ በዝርዝር እንቃኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ አብራችሁ ቆዩ። ታሪክን ወደ ኋላ መመለስ አይቻልም፣ ግን የወደፊቱን መለወጥ በእጃችን ነው። ከዓመታት በፊት ምድራችን በአየር ንብረቱ መዛባት፣ በድርቅና በአፈር መሸርሸር ክፉኛ ስትፈተን ነበር። አዝመራው ሲጠፋ፣ ከብቶች በድርቅ ሲረግፉ እና ለም አፈራችን በጎርፍ ሲወሰድ ማየት የዘወትር ህመም ነበር። ሆኖም ግን ይህንን የታሪክ ጠባሳ ለመቀየር አንድ ታላቅ ሀገራዊ ውሳኔ ተወሰነ። እርሱም የአረንጓዴ አሻራ ወይም ግሪን ሌጋሲ ነው። ይህ ዘመቻ ተራ የዛፍ ተከላ ብቻ ሳይሆን የሀገር ህልውናን የመታደግ ስነ ምህዳሩን የመመለስና ለትውልድ የሚተርፍ ህይወት የመዝራት ታላቅ ዓላማ ያነገበ ነው። በመሆኑም ዛሬ የአረንጓዴ አሻራ በሀገራችን ስነ ምህዳር በብዝሃ ህይወትና በማህበረሰባችን ላይ እያመጣ ያለውን እውነተኛ ተጽዕኖ በዝርዝር እንመለከታለን። የአረንጓዴ አሻራ ቀዳሚውና ትልቁ ተጽዕኖ በስነ ምህዳራችን ላይ ያሳደረው በጎ ተጽዕኖ ሲሆን ዛፎች የምድራችን ሳንቦች በመሆናቸው ባለፉት ዓመታት በቢሊዮን የሚቆጠሩ ችግኞች መተከላቸው በአየር ንብረት ላይ ፈጣን ለውጥ አምጥቷል። በተለይም የካርቦን ልቀት በመምጠጥና ንጹህ ኦክሲጅን በመልቀቅ ረገድ የአየር ንብረት መዛባት በከፍተኛ ደረጃ እየቀነሰው ይገኛል። ከዚህም በላይ ደኖች የከርሰ ምድር ውሃ የመጠበቅ አስደናቂ አቅም ስላላቸው ዛፎች በበዙበት አካባቢ ዝናብ በብዛት ይሳባል። ከዚህም ጋር ተያይዞ የዝናብ ውሃው በቀጥታ ወደ መሬቱ ሰርጎ በመግባት የደረቁ ምንጮች እንደገና እንዲፈልቁና ወንዞች ህያው እንዲሆኑ አድርጓል። ይህም ማለት ስነ ምህዳሩ ራሱን በራሱ ማደስ እንዲችል ትልቅ በር ከፍቶለታል። ይህንን ተጽዕኖ ይበልጥ የምንረዳው ትናንት የነበረብን ከባድ ችግር ስናስታውስ ነው። ድሮ በሀገራችን በተደጋጋሚ የሚከሰቱ ድርቅ የብዙዎችን ህይወት ቀጥፏል። ሰብል አጥቶ ማልቀስ፣ ከብቶች የሚበሉት ሳርና የሚጠጡት ውሃ አጥተው በየሜዳ መውደቅ የቅርብ ጊዜ ትዝታችን ነበር። ሌላው ቀርቶ የጣለው ዝናብ ራሱ በረከት መሆኑን ቀርቶ ለም አፈራችን በጎርፍ ጠርጎ በመውሰድ አፈር መሸርሸር ይፈጥር ነበር። በአሁኑ ወቅት ግን የአረንጓዴ አሻራ ይህንን ዕዳ መክፈል ጀምሯል። የዛፎች ስሮች አፈሩን አጥብቀው ስለሚይዙት በኃይለኛ ጎርፍ የሚወሰድ ለም አፈር መጠን በከፍተኛ ሁኔታ ቀርቷል። በሌላ በኩል ደግሞ መሬት እርጥበት በመያዝ በመቻሉና የአየር ንብረት በመለስለሱ የድርቅ ስጋት እያገገመ መጥቷል። ከዚህም ጋር ተያይዞ አርሶ አደሮች ከደኖች ስር የሚበቅለውን ሳር በማጨድ ከብቶቻቸውን በሳይንሳዊ መንገድ መመገብ በመቻላቸው የከብቶች መሞት በከፍተኛ ደረጃ ማስቀረት ተችሏል። በመጨረሻም የአረንጓዴ አሻራ ትልቁ ዓላማ ዛሬ ላይ ብቻ የሚያበቃ ሳይሆን ለነገው ትውልድ የሚቀመጥ ትልቅ ውርስ ነው። ዛሬ የምንተክለው እያንዳንዱ ችግኝ የነገ ንጹህ አየር፣ የነገው ምግብና የነገው የተፈጥሮ መጠለያ ነው። እንግዲያው እውነታው ግልጽ ነው። ምድራችን እያገገመች ነው። ብዝሃ ህይወት እየተመለሰ ነው። የደረቁ ሐይቆቻችን እንደገና ህይወት እያገኙ ነው። እንዲሁም ድርቅና አፈር መሸርሸር ቦታቸውን ለለማነትና ለተትረፈረፉ ምርት እየለቀቁ ነው። በአጠቃላይ አረንጓዴ አሻራ የሰላም የልማትና የህልውናችን አሻራ በመሆኑ እኛም የዚህ ታሪክ አካል በመሆናችን ልንኮራ ይገባል። እናንተስ በአካባቢያችሁ የአረንጓዴ አሻራ ያመጣውን ለውጥ አስተውላችኋል? በዚህ ዓመት ስንት ችግኝ ተከላችሁ? ሀሳባችሁን ኮሜንት ላይ አጋሩን። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁን ከልብ እናመሰግናለን። ቸር ሰንብቱ።